ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሁሉ ሰላም? ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። መንገድ የጠፋባችሁ አበቃ፣ ከዚህ በኋላ መራመድ አልችልም፣ መድረስ አልችልም፣ ደክሜያለሁ፣ አቅቶኛል፣ መንገዴ ጠፍቶብኛል፣ ግራ ተጋብቻለሁ ለምትይ ነፍስ ኧረ የምስራች አለ፣ የምስራች አለ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ያለው እሱ የታመነ አምላክ ነው። ስለዚህ እህቴ በኢየሱስ በማመን መንገዶችሽ ይበሩልሻል። በኢየሱስ በማመን መንገዶች ይበሩልሃል። መንገድ ሁሉ የሚያደርስ አይደለም። መንገዶች ሁሉ ያጠፋሉ። መንገዶች ሁሉ በአደጋ የተሞሉ ናቸው። መንገዶች ሁሉ በዝሙተኞች የተሞሉ፣ በኃጢአተኞች የተሞሉ ናቸው። ወደ ዘላለም ሕይወት የሚያደርስ፣ ወደ ድነቱ የሚያደርስ፣ ወደ እረፍት የሚያደርስ፣ ከድቅድቅ ጨለማ ወደሚደነቀው ብርሃን። ይሄ ድቅድቅ ጨለማ የትኛው ነው? ያ መንገድ፣ የመከራው መንገድ፣ የስቃይ መንገድ፣ የረሃብ መንገድ፣ የኃጢአተኞች መንገድ፣ የድካም መንገድ። ከዚህ መንገድ ለመትረፍ ጀምራችሁ መፈጸም ያቃታችሁ፣ ጉልበት ያጣችሁ፣ የጨለማ እስራት የያዛችሁ፣ ግራ እየተጋባችሁ ያላችሁ፣ አረ መንገድ ጠፋብኝ፣ ወዴት ልሂድ? ማደሪያዬ፣ መውረጃዬ፣ ወይኔ ለነገ ምን ማድረግ አለብኝ? ቤኪራዩ፣ ህይወቱ፣ ቀለቡ፣ ጅንጃንካው፣ ይሄ ቅራቅንቦ በምድራዊ ነገር እየተሰቃየህ መንገድ የተሰወረብሽ፣ ነይ ወደ ኢየሱስ፣ ና ወደ ኢየሱስ። አምላኬ እግዚአብሔር ያሳርፋል። እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ፣ እኔም አሳርፋችኋለሁ ይላል። ይሄ የህይወት መንገድ ነው። ይሄ የእውነት መንገድ ነው። ይሄ የዘላለም ህይወት መንገድ ነው። ማን? የኢየሱስ። በኢየሱስ ክርስቶስ በማመን አንተና ቤተሰቦች ትድናላችሁ። በኢየሱስ ክርስቶስ በማመን ከድቅድቅ ጨለማ፣ ደጋሚ፣ ረጋሚ፣ መተተኛ፣ ደብተራ፣ ይነጥላ፣ የቃልቻ ብሮንትቻ፣ የአውሊያው መንፈስ፣ በጨሌ በጫት የሚሰራ ከበሮ መቺ ሁሉ ከዚህ ማምለጥ ትፈልጋላችሁ? ጌታ ኢየሱስ ክርስቶስ ብርሃን ነው። ጌታ ኢየሱስ ክርስቶስ ህይወት ነው። ጌታ ኢየሱስ ክርስቶስ አዳኝ ነው። ና ወንድሜ፣ ነይ እህቴ። ጌታ ምስክሬ ነው። እኔን ያሳረፈኝ ያሳርፈሃል። እኔን ያስመለጠኝ ያስመልጠሃል። የበራልኝ ጌታ ይበራልሃል። ጨለማ ለምን ይውጥሃል ወንድሜ? ጨለማ ለምን ይውጥሻል እህቴ? ለምን ኃጢአት ይበላሃል? ለምን ለኃጢአት ለገሃነም ራት ትሆናላችሁ? ለምን በጨለማ ትሆናላችሁ? ነጭ ለብሶ ዝሙት፣ ነጭ ለብሶ ኃጢአት፣ ነጭ ለብሶ የሰይጣን ሽንት መጠጥ፣ አልኮል ያለው እሱን እየጠጣ ክርስቶስን የገሃነምን ደጅ እሳት ከሚያጠጣ ጨለማ ና ወደ ጌታ። የእረፍቱ ጌታ ሰላም ይሰጥሃል። ደስታ ታርፋለህ፣ ታገኛለህ። የዘላለም ሕይወት ለማግኘት ኢየሱስን እመን። ከዘላለም ድቅድቅ ጨለማ፣ ከዛ ገሃነም በልቶ ውጦ ከሚያጠፋ ወደሚደነቀው ሕይወት፣ የዘላለም እረፍት የሆነው ብርሃን ጌታ ኢየሱስ ክርስቶስን ተቀበል። አንቺ የምትሰሚ ይሄን ድምፅ፣ አንተ የምትሰማ ሆይ መንገድ የጠፋብኝ የምትሉ፣ አረ የት ነው የሚያደርሰው ይሄ መንገድ የምትሉ፣ አዎ እውነት ነው። ሰው ሰራሽ መንገድ ያጠፋል። አመፀኛው ያጠፋል። ዝሙተኛው ያጠፋል። የእውነተኛው መንገድ ግን ኢየሱስን በማመን ነው። ኢየሱስን በማመን እውነተኛው መንገድ ላይ ትወርዳለህ። እውነተኛው መንገድ ላይ ከጀመርክ ደግሞ የዘላለም እረፍት ታገኛለህ። የዘላለም ድነት ታገኛለህ። የዘላለም ብርሃን ውስጥ መኖር ይሆንልሃል። የዘላለም ሕይወት መኖሪያን ታገኛለህ። እሱ ማን ነው? ጌታ ኢየሱስ ክርስቶስ ብቻ። ሰርገኛው ሚንዜ አለው፣ በወንዱም በሴቷ። እነሱ የአንድ ቀን ናቸው። ዘላለም ከነሱ ጋር አይቆይ። በክርስቶስ ኢየሱስ እየለጠፋችሁ እያመለካችሁ ጨለማ ያሰቃያችሁ፣ አንገት ላይ የሚንጠለጠል የለም። የቀራንዮ ላይ በመስቀሉ የተንጠለጠለውን ኢየሱስን ብቻ በማመን የዘላለም ሕይወትና እረፍት ታገኛለህ። አንገት ላይ ደብተር በማንጠልጠል፣ አንገት ላይ አፍዝ አደንዝዝ በስፒል እየተጠቀጠቀ መንጠልጠል፣
የትኛው የሌባዊን የክርስቶስ አይታወቅም? የትኛው የተንጠለጠለበትን እንጨት የማታውቀውን እያንጠለጠልክ፣ በብረት ላይ ደግሞ አልተሰቀለም ጌታ በእንጨት እንጂ። እንጨቱም ደግሞ የጌታ መሆኑን አታውቂውም፣ ገሰሽ ማድረግሽን እንጂ አታውቀውም። እንዲሁ ሳያዩ ያመኑ ብፁዓን ናቸው። ጌታ ኢየሱስ ክርስቶስን እንዲሁ በማመን የዘላለም እረፍት፣ የዘላለም እውነት፣ የዘላለም ድነት ለማግኘት ጌታ ኢየሱስ ክርስቶስን ማመን ብቻ ነው። የተሰቀለውን የሞተውን ከሙታን የተነሳ በአብ ቀኝ ያለው ተመልሶ እኛን የሚወስደን በሱ ያመኑትን የሞቱትም እንኳን ከሱ ጋር ያርጋል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ይሄን ጌታን እቀበላለሁ። መዳን እፈልጋለሁ። መንገዴ ተሰውራለች። መዳን እፈልጋለሁ። ማምለጥ እፈልጋለሁ። ከዚህ ጨለማ መውጣት እፈልጋለሁ። ጌታ ኢየሱስ እውነት መንገድ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጻፈ ኢየሱስም እኔ መንገድ ነኝ፣ ሕይወት ነኝ፣ ኢየሱስም እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለውን እሱን አምነዋለሁ የምትይ ወንድሜ እህቴ፣ የምትይ እህቴ ከኔ ጋር እጅን ከፍ በማድረግ ጌታ ኢየሱስ ክርስቶስን ተቀበል። ጌታ ሆይ ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። ጌታ ሆይ እኔ ወደ አንተ መጥቻለሁ። ስሜን በሕይወት መዝገብ ላይ ጻፈው። ሴጣንን፣ ክፉ ሥራውን፣ ምድርን ክጃለሁ። አንተን የሕይወቴ አዳኝ ጌታና ፈዋሽ አድርጌ በነፍሴ ላይ ሹሜሃለሁ። ጌታ ሆይ ስለተቀበልከኝ አመሰግናለሁ። እጄን ያዘኝ፣ ምራኝ፣ አግዘኝ። በጌታ በኢየሱስ ስም አሜን። በናዝሬቱ ጌታ በኢየሱስ ክርስቶስም የጨለማ እስራት ከሕይወታችሁ ይፈታ። በናዝሬቱ ጌታ በኢየሱስም መንገዱ ይብራላችሁ። በኢየሱስ ስም አስጨክኗችሁ የሚያስኬዳችሁ መንፈስ ያግኛችሁ። የአምላኬ የእግዚአብሔር እጅ የያዛችሁ ይምራችሁ፣ ይታደጋችሁ። አምላኬ እግዚአብሔር ይጠብቃችሁ፣ እስከ ፍጻሜው ይምራችሁ። እንደ ቃል እንደገባችሁለት እስከ ፍጻሜው አቅምና ጉልበት ይሆናችሁ። በጌታ በኢየሱስም አስጨናቂ መንፈስ ከሕይወታችሁ ላይ ይሰበር። መርገም ከሕይወታችሁ ላይ ይሰበር። ዘርን ተከትሎ እንደ እትብት የተከተላችሁ ደጋሚ፣ ረጋሚ፣ መተተኛ፣ ደብተራ፣ አይነ ጥላ የጨለማ መንግስት በስሙ ስልጣን የፈረሰ ይሁን። በኢየሱስ ክርስቶስ ስም የፈረሰ ይሁን። በትንሣኤ ጉልበት የፈረሰ ይሁን። እግዚአብሔር ሆይ እነዚህ የተፈወሱ ነፍሳቶችን አደራ ለማይበሉ ለታመኑ እጆች አሳልፌ ሰጠው። አንተ በቤት አሳድጋቸው፣ ምራቸው፣ ብራላቸው። እግዚአብሔር ሆይ በኢየሱስ ስም ስለሰማኸኝ ተባረክ። አሜን።